ፔፕ ጋርዲዮላ ምን አለ በአንድ ወቅት ስለ ሊዮኔል ሜሲ አትጻፉ አሉ ለጋዜጠኞች። ልትገልጹትም ልታደንቁትም አትሞክሩ፣ አትታገሉ፣ ዝም ብላችሁ ብቻ እዩታል። ለዘመናት እንግዲህ ቃላት ተመርጠው ለሜሲ ሁሉም አገልግለዋል። የትኞቹ ቃላት ደግሞ እንደሚመጡ አላውቅም። ታላላቅ የእግር ኳስ ሰዎች ሁሉ ይህንን መስክረዋል። መርጠን ብናይ እንኳን የርገን ክሎፕ በአንድ ወቅት ሊዮኔል ሜሲ ከዚህ በፊት 500,000 ጊዜ ተናግሬዋለሁ አሉ። ምናልባትም በመላ ሕይወቴ ካየኋቸው ተጫዋቾች መካከል እርሱ ምርጡ ነው አሉ። አርሰን ቬንገር በዚህ ይስማማሉ። ሜሲ የፕሌይስቴሽን ጌም ተጫዋች ነው አሉ ሌላ አይነት መልክ ሲሰጡት። who is the best player in the world ብለው ጠየቁ አርሰን ቬንገር። ራሳቸው መለሱት ሊዮኔል ሜሲ አሉ። who is the best ever ጠየቁ አሁንም ቬንገር። ራሳቸው መለሱት ሊዮኔል ሜሲ አሉ። ሟቹ ኮቢ ብራያንት እንኳን ካየኋቸው ታላላቅ ስፖርተኞች ነው ያለው። አትሌትስ ስፖርተኞች ሁሉ የላቀ ስፖርተኛ the greatest እርሱን ያየሁት አለ። የቀድሞ የቡድን ባልደረባው ፑዮል እንግዳ ፍጡር ይለዋል፣ ኤሊየን። ከሁሉ በላይ ከሚያስገርሙኝ ንግግሮች አንዱ ስለ ሜሲ ከተነገሩት የፋቢዮ ካፔሎ የቀድሞ ትልቅ አሰልጣኝ አስተያየት። ቅድመ ጨዋታ ለሁሉ ነገር ማቀድ ትችላለህ እንደ አሰልጣኝ። ከጨዋታ በፊት ለሁሉ ነገር ማቀድ ትችላለህ። ሜሲ ግን ማንም የማይጠብቀውን እንቅስቃሴ በመፍጠር ጨዋታን በቅጽበት ይቀይርብሃል። የትላንትና ሁለተኛው ጎል ሲቆጠር እርሱ የፈጠራቸው የጎል ዕድሎችን መጠቀም ስላልቻሉ ጓደኞቹ ከዛ ተመልሶ የመጣ ኳስ ነው እንደገና እሱ ራሱ በከባድ ሁኔታ ወደ ጎልነት የቀየሩ። እንደ ሜሲ ያሉ ተጫዋቾች በጨዋታ እንቅስቃሴ መካከል ላሉ እስርስር ላሉ እንቆቅልሾች መፍቻ አያጡም ይባላል። በጠባብ ቦታ ላይ መፍትሄ ያላቸው በዓለም ላይ የምናውቃቸው ተጫዋቾች እገሌ ካልን በቅድሚያ ሜሲን እንጠራዋለን። ያኔ በባርሴሎና በብርቱ ዘመኑ በፒክ ዕድሜው ላይ በነበረበት ጊዜ ብቻ አይደለም። ይኸው አሁንም በ39 ዓመት ሊሞላ እንግዲህ 2 ቀናት በቀረው ሰዓት ላይም እንደዚህ አይነት ታሪክ እየጻፈ ይገኛል። ሜሲ የዓለም ዋንጫ ዛሬ አብቃ ከተባለ የዚህ ውድድር የታሪክ ከፍተኛው ጎል አስቆጣሪ ነው። እንደርሱ ጎል ያስቆጠረ የለም። ከዚህ በኋላስ ፊፋ ዓለም ዋንጫ 2026 የአንጋፋውን ሜሲ የመጨረሻውን ትልቁን ቶርናመንት እንዴት እንደሚጠናቀቅ ያሳየናል።